እንደምን ዋሉ? ደህና ዋልኩ። ሰላም ዋሉ? እንዴት ነህ? እግዚአብሔር ይመስገን። ደህና ነኝ። ሰላም ዋሉ? በስንት መከራ እንግዲህ ወረፋ ደረሰ። አዎ እኔ ቤት እኮ ይኸውልህ እንዳለ የመጣ እንዳለ መፍትሄ አግኝቶ ነው የሚሄድ። አይ እውነት ነው። የእርሶን ወረፋ እንደተገተርኩት ምን አለ እንደው ምን አገኘህ ደግሞ አሁን አልተሳካም እንዴ ባለፈው የሰጠው? አይ እሱስ በሌላ ጉዳይ ነው። በሌላ ጉዳይ ነው። እኔ አላናጥረም። ለአንድ ቀን ተሰጠው ለአንድ ቀን ማመላለስ አልወድም። እንዴው ነገር ያህቅ ነው ለመናገርም እንደ ያሳፍራል። ደግሞ እኔ እኮ በቃ እንግዲህ ምንድነው ችግርህን ግልጥ አድርገህ ስትነግረኝ ተነጋግረናል። ከዚህ በፊት ግልጥ የሆነ መፍትሄ እሰጥሃለሁ። እና በቃ ሞተ። ማን ሞተ? እና እኔ የሙት መንፈስ እኮ አላስነሳም። የሞተ ሞተ ነው በቃ። መንፈስ አይደለም ሞተ። እኔ አቃብሩኝ ምን አቃብሩኝ እመጣለሁ እንዴ? እኔ አቃብሩኝ ልትለኝ ነው? ምንድነው ሞተ? አይደለም ይወጡት እዚያ እኛ ጎረቤት ታጭቶልኝ ነበር። መታጨት? እሺ ታጭቶልኝ ያው ሰው እንደሚያደርገው የዕለት ዕለት ከተኛው በኋላ ሞተ። እሱን ነው ኦኬ ያፈር ነው ብላ እኔ ልፈርልህ። አሜን አባት። አይዞህ ገባኝ እኮ። እሺ ማሙሽ ነው ወይ? አዎ አቡሽ። ማሙሽማ እንደው እንዲህ ስንት ሰው አሁን እኮ አንተ የሚወጣው ሰው እኮ ይሄ አሁን የእሱ አንሳ ነው እንጂ እንዲያትሞትም እና እንደው ምንድነው አሁን አሟሟቱ እንዴት ነው? ወደ ግራ ነው ወደ ቀኝ ነው እንዴት ነው? እንዲህ ፍት ነው እንጂ አንገቱን ብቻ ነው የሚደፋው። እንዲህ ፍት ነው እንደው በቃ ቀና ባረገውም እንደው እዚያው ዲፍት ይመለሳል። አዎ ዲፍት ነው። ኤክስፓየርድ አድርጎት ሆነ ኤክስፓየርድ ያደርጋል። እሱን ነው የሚወስደው አይደለም። ኤክስፓየርድ ታደረገ አቡሽ። እኔ እኮ ግዝ አልችልም ዝም ብዬ ግዙ። አይ አንደኛውን በቃ ተላሸቀ ነው አንገ ባጭሩ። በቃ አንደኛውን ታረባ ማይረባቱ ሆነ እርምህን ቁረጥ። እንግዲህ አይ ላይሆን ይችላል። ቅስት እናረግበትና የመጨረሻ አማራጫችን እንደው ለዘሩ ቅስት አድርገን ከዚያ ውጭ ግን